እሱ የተረሳ ነው፣ የሁሉ ታናሽ። አውሬ መቼ እንደሚመጣ አይታወቅም። ነግቶ መጠበቅ ግዴታ ነው። ትንሽ ሆኖ እግዚአብሔር ጠላቱን በእጁ አሳልፎ እንደሚሰጠው የሚያውቅ። በማይመቸው አሰልጥነኸኛልና አስተማሪነትን ወደድኩት። እሱ የተረሳ ነው፣ የሁሉ ታናሽ። አባቱን ከቁጥር መሃል ቶሎ አያስታውሰውም። ስራው እረኝነት ነው፣ የአባቱን በጎች መጠበቅ፣ በጎቹን አስከትሎ ከቤት ርቆ መሄድ። ቀኖቹ ረጃጅም ናቸው፣ ጸጥ ያሉ። በጎቹን ወደ ግጦሽ መምራት፣ ከዛ ደግሞ የሚጠጡትን ውሃ መፈለግ፣ ሳያቋርጡ እነሱን መመልከት፣ መጠበቅ። ደግሞ አንበሳው፣ ድቡ፣ ሌባው ሲመጣ ፊት ለፊት መጋጠም። በጎቹን ነጥቆ የሚሄደውን ተከትሎ ሄዶ መጥቶ ከአፉ ማስጣል፣ ከአውሬ ጋር ለብቻው መታገል፣ ፊት ለፊት ገጥሞ አውሬውን መግደል ለምዷል። አውሬ መቼ እንደሚመጣ አይታወቅም። ነግቶ መጠበቅ ግዴታ ነው። ምቾት የለም፣ ተደላድሎ አይተኛም። በቀንም በሌሊትም ጠብቆ በጎቹን ማኖር ነው የእሱ የሥራ ግቡ። በዛ ለእረኛው በማይመች ግጦሽ ቦታ፣ በረጃጅሞቹ ጸጥ ያሉ ቀኖች፣ እግዚአብሔር ያለባቸው በማይመስሉት ውሎዎች መካከል ለካስ እግዚአብሔር ዳዊትን እያሰለጠነ ነበር። እስራኤልን የሚያርድ ጠላት ሲመጣ ለሰልፍ የሚወጣ፣ ታላላቆች ፈርተው ወደ ኋላ ሲያፈገፍጉ፣ ሰይፍ ጦርና ጭሬ ይዞ ለመጣበት በተገዳደረው የእስራኤል ሰራዊት ጌታ በሆነው ሁሉም በሚችለው በእግዚአብሔር ስም ከፊት የሚወጣ እግዚአብሔር እያሰለጠነ ነበር። ደም ግባት ያለው መልከ መልካም አንድ ፍሬ ልጅ፣ ትንሽ ሆኖ እግዚአብሔር ጠላቱን በእጁ አሳልፎ እንደሚሰጠው የሚያውቅ። እኔ መትቼ ጥልሃለሁ፣ ራስህን እቆርጠዋለሁ። በዚህች ዕለት የፍልስጤማውያን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል የሚል ጀግና እግዚአብሔር ብቻውን ለብቻው ወስዶ እያሰለጠነው ነበር። በዚያ በማይመች ቦታ ያንን ጦረኛ ለዚያ ለጭንቅ ቀን እያሰለጠነው ነበር። እሱ ትግል ኑሮ ሆኗል። መነጠቅን አይወድም። የነጣቂውን ማንቁርት ይዞ ማስለቀቅ ስራው ነው። ቆዳው ወፍራም ነው፣ ልቡ እንደ መልኩ አይደለም። መጥቀም አለበት። እግዚአብሔር ያሰለጠነው ለሕዝቡ እንዲጠቅም ነው። ጎልያድ ሕዝቡን እንዲያ እያስጨነቀ የአባቱን መልእክት አድርሶ ብቻ ወደ ቤቱ መመለስ አይችልም። የኤልያብ ተግሳጽ ወደ ኋላ አያደርገውም። እግዚአብሔር ዝም ባለ ቦታ በብቸኝነት ከአውሬ ጋር እያታገለ አሰልጥኖታል። ለሕዝብ መጥቀም አለበት። ቆዳው ወፍሯል። መውጣት አለበት ወደ ሰልፉ ሜዳ። ጎልያድን ለመግጠም መሮጥ አለበት። እግዚአብሔር ያሰለጠነው ለዚህ ቀን ነው። የጎልያድ ከልጅነቱ ጀምሮ ውጊያ መልመድ አያስፈራውም። ድንፋታው አያስበረግገውም። ድምፁ አያስደነግጠውም። ትግልን በአንበሳና በድም ለምዷል። ቆዳው ወፍሯል። አዎ መውጣት አለበት። እግዚአብሔር ያሰለጠነው እንዲህ ላለው ቀን ነው። እግዚአብሔር አሰልጥኖታል። በሚያደክሙት ረጃጅም ቀናት ያስተማርከኝ ለጥቅም ሆነልኝ፣ ያስጨነከኝም ለመልካም ሆነልኝ። ቆዳ ይወፍሯል፣ ቶሎ አይጎዳም። ጦር ሰርጎ የማይገባው አድርገኸዋል። በማይመቸው አሰልጥነኸኛልና አስተማሪነትን ወደድኩት።